አንድ ጠፍጣፋ ሳንቲም የሚመስል ነገር እንዴት ሆኖ ነው በዓለም ላይ ካሉ እጅግ ትክክለኛና ኃይለኛ መሳሪያዎች ወደ አንዱ የሚቀየረው? መልሱ ብዙዎቻችን ከምናስበው በላይ አስገራሚና ውስብስብ ነው። ይህ ጥንቆላ አይደለም፣ ይልቁንም የሰው ልጅ አእምሮ የፈጠረው አስደናቂ የምህንድስና ጥበብ። ዛሬ ከግዙፍ የነሐስ ጥል ተነስተን በእሳትና በከፍተኛ ግፊት ውስጥ አልፈን እያንዳንዷን የለውጥ ደረጃ አንድ በአንድ እያየን ይህን ምስጢር እንፈታዋለን። እስከ መጨረሻው አብራችሁን ቆዩ። ምዕራፍ 1 ወደ ዘመናዊ ፋብሪካ ከመግባታችን በፊት እስቲ ትንሽ ወደ ኋላ ተጉዘን የዚህን ነገር ታሪክ እንቃኝ። የጥይት ታሪክ ከባሩድ ታሪክ ጋር የተቆራኘ ነው። ከሺህ ዓመታት በፊት የጥንቷ ቻይና ውስጥ አልኪሚስቶች ሕይወትን የሚያረዝም መድኃኒት ሲፈልጉ በአጋጣሚ ባሩድን ፈለሰፉ። መጀመሪያ ላይ ለመድኃኒትነትና ለርችት ሥራ ላይ ውሎ በኋላ ግን ለጦርነት ያላቸውን አቅም ተገነዘቡ። የመጀመሪያዎቹ ጠመንጆች ልክ እንደ ባዶ የብረት ቱቦ ነበሩ። ባሩዱን ከዚያም ድንጋይ ወይም የብረት ቁራጭ ከፊቱ ተደርጎ ይለኮስ ነበር። እነዚህ የመጀመሪያ ጥይቶች ትክክለኛም ፈጣንም አልነበሩ። ዘመናት አለፉና በ19ኛው ክፍለ ዘመን አንድ ፈረንሳዊ ክላውድ 18 ሚኒዬ ቦል የተባለውን ጥይት ፈለሰፈ። ይህ ጥይት ከጠመንጃው ቱቦ በጥቂቱ የሚያንስና ከታች በኩል ክፍተት ያለው ነበር። ልክ ሲተኩስ ከኋላው ያለው ጋዝ ክፍተቱን በመግፋት ጥይቱ የቱቦውን ግድግዳ አጥብቆ እንዲይዝ ያደርገው ነበር። ይህ ፈጠራ የጠመንጃን ትክክለኛነትና ርቀት በእጅጉ ጨመረ። ትልቁ ለውጥ የመጣው ግን ሁሉም ነገር በአንድ ላይ የታሸገው ካርትሪጅ ሲፈጠር፣ ባሩድ፣ ጥይቱና ማስነሻው በአንድ የነሐስ ቀፎ ውስጥ ታሽገው ዛሬ የምናውቀውን ዘመናዊ ጥይት መሰረቱ። አሁን ይህንን ታሪክ በአእምሯችን ይዘን ወደ ዘመናዊ ጥይት ፋብሪካ እንመለስና ጉዟችንን እንቀጥላለን። ሁሉም ነገር የሚጀምረው በፋብሪካው ግዙፍ አዳራሽ ውስጥ ከተቀመጡት አይን የሚማርኩ ወርቃማ ቀለም ካላቸው የነሐስ ወይም የብራስ ጥቅሎች ነው። እነዚህ ጥቅሎች ልክ እንደ ምንጣፍ ተዘርግተው ተራራ የሚያንቀጠቅጥ በሚመስል ጉልበት ወደሚሰራው ማተሚያ ማሽን ወይም ደግሞ ብላንኪንግ ፕሬስ ይገባሉ። ይህ ማሽን በደቂቃ በመቶዎች የሚቆጠሩ ፍጹም ክብ የሆኑ ዲስኮችን ይቆርጣል። ከማሽኑ ስር ሲፈሱ ስታያቸው ልክ ከቁማር ማሽን እንደሚንቆረቆሩ ትላልቅ ሳንቲሞችን ይመስላሉ። እነዚህ ዲስኮች ለምንሰራቸው የጥይት ቀፎዎች እንደ ጽንስ ናቸው። ምዕራፍ 2 አሁን እነዚህን ጠፍጣፋ ዲስኮች ወደ እውነተኛ ቅርጻቸው የሚለወጡበት ሁለተኛ ደረጃ ላይ ደርሰናል። ዲስኮቹ የመቅረጫ ማሽን ወይም ደግሞ ኩፒንግ ፕሬስ ወደ ተባለው ቦታ ይጓጓዛሉ። ሂደቱን በቀላሉ ለመረዳት እስቲ በጣም ለስላሳ በሆነ የሊጥ ኳስ ላይ አውራ ጣቶን ቀስ ብለው ሲያስገቡት የሚፈጠረውን ቅርጽ አስቡት። በከፍተኛ ግፊት የሚሰራ ከጠንካራ ብረት የተሰራ መቅረጫ በእያንዳንዱ ዲስክ ላይ በማረፍ ወደ ጎድጎድ ያለ የሲኒ ቅርጽ ይቀይራቸዋል። የሲኒ ቅርጽ የያዙት ቀፎቻችን አሁንም ቢሆን አጭርና ወፍራም ናቸው። የመጨረሻውን የጥይት ቀፎ ቅርጽ እንዲይዙ ለመለጠጥና ግድግዳቸው መሳሳት ይኖርበታል። ይህ የሚሆነው የመሳቢያ ማሽኑ ወይም ደግሞ ድሮይንግ ፕሬስስ በሚባሉ ተከታታይ ማሽኖች ውስጥ ነው። ልክ የክርን ጫፍ ይዞ እንደመለጠጥ እያንዳንዱ ቀፎ በተለያዩ ከበፊቱ የጠበበ በሚሄድ ቀዳዳ ውስጥ በኃይል ያልፋል። በእያንዳንዱ ሂደት ውስጥ የቀፎው ግድግዳ እየሳሳ ቁመቱ ደግሞ እየረዘመ ይሄዳል። ይህ ተከታታይ የመለጠጥ ሂደት እያንዳንዱ ቀፎ ለታሰበለት የጥይት አይነት የሚመጥን ትክክለኛ ርዝመትና ውፍረት ልክ እንዲኖረው ያደርጋል። ወደ ቀጣዩ ምዕራፍ ከመሄዳችን በፊት እስቲ ስለ ጥይቶች የማናቃቸውን ጥቂት አስገራሚ እውነታዎች እንይ። የመጀመሪያው የማታውቁት ነገር ብዙ ጊዜ ጥይት ስንል ሙሉን ነገር ማለታችን ነው። በትክክል ግን ጥይት ወይም ደግሞ ቡሌት ማለት ከፊት ያለው የብረት ክፍል ብቻ ነው። ሙሉ ነገር ከቀፎ፣ ከባሩዱ፣ ከማስነሻው ጋር ካርትሪጅ ነው የሚባለው። ሌላኛው ደግሞ አብዛኛው የጠመንጃ ጥይቶች ከድምፅ ፍጥነት በላይ ይጓዛሉ። የድምፅ ፍጥነት በሰከንድ 343 ሜትር ሲሆን አንዳንድ ጥይቶች ከዚህ በ3 እጥፍ በላይ ይፈጥናሉ። ለዚህ ነው መጀመሪያ ጥይቱ ካለፈ በኋላ የተኩሱ ድምጽ የሚሰማው። ሶስተኛው ጥይት ከጠመንጃው ሲወጣ ለምን ቀጥ ብሎ ይሄዳል? ሚስጥሩ ራይፍሊንግ ይባላል። የጠመንጃ ቱቦ ውስጥ ልክ እንደ ክር የተጠመዘዙ መስመሮች አሉ። ጥይቱ በእነዚህ መስመሮች ውስጥ ሲያልፍ ልክ የእግር ኳስ ተጫዋች ኳስ ሲመታ እንዲሽከረከር እንደሚያደርገው እንዲሽከረከር ያደርጉታል።
ይህ መሽከርከር ጥይቱ በአየር ውስጥ ሚዛኑን ጠብቆ ቀጥ ብሎ እንዲሄድ ያደርገዋል። ይህ ባይኖር ኖሮ ጥይቱ እንደ ድንጋይ ተወርውሮ በአየር ላይ ይንገላወድ ነበር። አሁን ወደ ስራችን እንመለስ። ቀፎቻችን ትክክለኛው ርዝመትና ውፍረት አግኝተዋል። ነገር ግን አሁንም ቢሆን ነፍስ አልዘሩም። ነፍስ የሚዘሩት ሁለት ወሳኝ ነገሮች ሲጨምሩ ነው። ይኸውም የባሩድ ማስነሻ መቀመጫ ወይም ደግሞ ፕራይመር ፖኬት፣ ሌላው ደግሞ የማቀጣጠያ ቀዳዳ ነው ወይም ደግሞ ፍላሽ ሆል ተብሎ የሚታወቀው ነው። ለዚህ ተብሎ የተሰራ ልዩ ማሽን የቀፎ ታችኛው ክፍል ላይ በከፍተኛ ኃይልና ትክክለኛነት እንደ መሳሪያ ያርፍበታል። በቅጽበት ጠፍጣፋ የነበረው የቀፎ ታችኛው ክፍል ለባሩድ ማስነሻ የሚሆን ፍጹም የሆነ ክብ ቅርጽ ያለው ኪስ ይሰራለታል። ይህቺ ትንሽ ቀዳዳ ከባሩድ ማስነሻው የሚወጣውን እሳት ወደ ዋናው ባሩድ በማስተላለፍ ጥይቱ እንዲተኮስ የምታደርገው ወሳኝ ድልድይ ናት። የጥይት ቀፎቻችን እስካሁን ብዙ ውጣ ወረዶችን አልፈዋል። ተለጥጠዋል፣ ተጨምቀዋል፣ ቅርጽ ይዘዋል። ልክ እንደ ሰው ሁሉ ከባድ ስራ ሲሰራ እንደሚደክመው ሁሉ ናሱም በዚህ ሁሉ ሂደት ውስጥ ይደርቃል፣ ይደክማል፣ በቀላሉ ሊሰነጠቅም ይችላል። ይህንን ችግር ለመፍታት ብረቱን ለማለስለስና የማዝናናት ሂደት ወይም ደግሞ አናይሊንግ ውስጥ ይገባል። ቀፎዎቹ ሙቀቱ በጥንቃቄ ቁጥጥር በሚደረግበት እቶን ውስጥ ይቀመጡና ብረቱ ደስ የሚል ቀይ ብርቱካናማ ቀለም እስኪያወጣ ድረስ ለተወሰነ የሙቀት መጠን ይጋለጣሉ። የደከሙት የብረት ሞለኪውሎች እንደገና እንዲስተካከሉና ብረቱ ጥንካሬውን ሳይለቅ የመተጣጠፍ ባህሪውን እንዲያገኝ በቁጥጥር ስር በሆነ አካባቢ ውስጥ ቀስ ብሎ እንዲቀዘቅዝ ይደረጋል። አሁን የጥይት ቀፎቻችን ባዶ ሰውነታቸውን ይዘው ለዋናው ስራ ዝግጁ ሆነዋል። በመጀመሪያ ፕሮፕላንት የሚታወቀው ባሩድ በከፍተኛ ጥንቃቄና ትክክለኛነት ተለክቶ ወደ እያንዳንዱ ቀፎ ውስጥ ይገባል። ቀጥሎ የዝግጅቱ ዋናው የሆነው ጥይቱ ራሱ ይመጣል። የተናበበ ማሽን እያንዳንዱን ጥይት ወደ ቀፎ አፍ ይመራዋል። ኃይለኛ መጭመቂያ ማሽን ጥይቱን ወደ ቀፎ ውስጥ በመግፋት ትክክለኛውን ቦታ ላይ እንዲቀመጥ ያደርጋል። ከዚያም ጥይቱ ከቀፎ እንዳይወጣ ዋና አየር እንዳይገባበት የቀፎ አፍ በጥቂቱ እንዲታጠፍ ያደርገዋል፣ ወይም ክሪምፒንግ ይባላል ይህ ፕሮሰስ። አሁን ጥይቶቹ ሙሉ ቅርጽ ይዘዋል። ነገር ግን ወደ ዓለም ከመውጣታቸው በፊት የመጨረሻውን ከባዱን ፈተና ማለፍ አለባቸው። የሰለጠኑ ባለሙያዎችና ከፍተኛ ጥራት ያላቸው ካሜራዎች እያንዳንዱን ጥይት ይመረምራሉ። ክብደቱ፣ ርዝመቱ፣ ውፍረቱና ሌሎችም ልኬቶች ከታቀደለት መስፈርት ጋር መጣጣማቸውን ያረጋግጣሉ። ከመስፈርቱ ውጪ የሆኑ ጥይቶች ያለምንም ማመንታት ተለይተው ከሂደቱ ይወጣሉ። ምርመራውን በሰላም ያለፉ ጥይቶች በመጨረሻው ደረጃ ላይ ለማሸግ ዝግጁ ይሆናሉ። በዘመናዊ ማሽኖች አማካኝነት በጥንቃቄ ተቆጥረው በሚያምሩ ሳጥኖች ውስጥ ይቀመጣሉ። እናም ያ ከግዙፍ የነሐስ ጥቅል የጀመረው ጉዞ በቻይና የባሩድ ግኝት ታጅቦ በታሪክ ውስጥ ብዙ ለውጦችን አልፎ በዘመናዊ ፋብሪካ ውስጥ በእሳትና በኃይል ተገርቶ በመጨረሻም እዚህ ፍጻሜውን ያገኛል። እንግዲህ ዛሬ አንድ ትንሽ ጥይት ምን ያህል ውስብስብና አስገራሚ ሳይንስ የምህንድስና ጥንቃቄ ውጤት እንደሆነ አብረን ተመልክተናል። ቃል በገባሁላችሁ መሰረት አንድን ተራ ብረት ወደ ያልተለመደ ኃይል የመቀየር ጥበብ እንዴት እንደሚቻል ሚስጥሩን እንደተረዳችሁ ተስፋ አደርጋለሁ። ይህን ቪዲዮ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ